አራ ባለትዳር ምንም ነገር ቢያደርግ ቤተሰቦች የማያውቁትን ነገር ብናገር subscribe to my channel ሰላም ተመልካቾቻችን ዛሬ ደግሞ ባዳማ ላይ እየተዘዋወርን የምናገኛቸውን ሰዎች አንዳንድ አእምሯቸውን ሊፈትኑ የሚችሉ ጥያቄዎችን እየጠየቀን እንገኛለን ማለት ነው። መልሳቸውን ደግሞ ለማወቅ እስከ መጨረሻው ማየት እንዳትረሱ ማለት ነው። መልካም ጊዜ ይሆንላችሁ። እሺ ዛሬ ከማን ጋር ነው? ከናትናኤል ናቸው ጋር ከኢማን። እሺ ኢማን አቡስ ከመሐሌት ጋር ይባላል። ዮናስ መራ አንድን ሰው መቼ የሚቀራልለው የምትለው ነገር ምንድነው? ማለት ብቸኛ ካደረገኝ ማለት አሁን ለምሳሌ ቤስት ፍሬንድ ካለችኝ ብቻዬን ሳይን ከሄደች ሌላ ሰው ካደችሽ ማለት ነው። እንደዛ ካረገች ለኔ ይቅርላለሁ ለሰው ምንም ነገር ቢያደርግ እሺ እኔ አምኜው እሱ ሳይታመን ሲቀር ሲከዳህ ማለት ነው። ደር ሲዋሽኝ ይቅር አትለው። ሌላስ? ሌላ የለኝ ማለት ከባድ ጥፋት ካጠፋ ምን ቢያጠፋ ነው? ለምሳሌ ማለት ይቅር የማያስብል ነገር ከሆነ ይቅር አይደለም። አሳምሳለኝ ወንበል ነው ጥምስ አሁን ስለጨረስኩ ነው። ቺፕስ ያው ሻይም አለ። ሶስት ድንጎችም ተጨርሻለሁ። አዎ ኮሜንታችሁ አዲስ ነው ተወልቀቀሙ ያው ማለት ምንድነው ማለት ያለብኝ እና ተጠቀሙ አሪፍ ነገር አለ። እሺ ደረጃ ደግሞ 1 ሚሊዮን ብር ሰጥቶሽ በአንድ ቀን አጥፍ ብትባይ ምን ታደርጊበት ነበር? እንዴ አራ እኔ አላጠፋማ መኪና ገዛበት ነበር። ቢገዛ መኪና ገዛበት ነበር። እሺ 1 ሚሊዮን ምን ይደረጋል? በአንድ ቀን ውስጥ አጥፍ ብትባይ አንዳንድ ነገሮች ገዛበታል። ምን ልብስ ምናምን ያልቃል በአንድ ቀን ያልቃል። ይከብዳል። የፈለኩትን ነገር ማድረግ ይችላል። ብቻ ማጥፋት ነው። ቢዝነስ ከፍተበታል። 1 ሚሊዮን አንድ ቀን በአንድ ቀን ምን አይነት ቢዝነስ? ለምሳሌ መሬት ሊሆን ይችላል መግዛት፣ ቦታ ሊሆን ይችላል፣ ቤትም ሊሆን ይችላል። ወጣ ብሎ እንደዛ አይነት ነገሮችን ገዛበታል ነበር። ቀናጥፋ ብባል ቤት ገዛበታል። ቤት ገዝተህ ነው የምትጨርሰው? በ1 ሚሊዮን ብር ይገኛል በዚህ ጊዜ ለጨረቃም ቢሆን አልገዛ ማለት ነው። ማትታይ ሰው ብትሆን ምን ታደርግ ነበር? ሙሉ ቀን ማትታይ ሰው ብትሆን አንተ ሌሎችን ሰዎች ማየት ትችላለህ፣ ሌላ ሰው ግን አንተን አያይህም ብትባል ምን ታደርግ ነበር? ሰው ነው ማይታይ አይደል? ብትሆን ለአንድ ቀን ነው ማለት አይተምትሽ ብትባይ ምን ታደርጊ ነበር? ማታይ ሰው ታራ ምንም አላረገም። ምን ማለት እንጃ መንፈስ የሆንኩኝ ያለው የሚሰማኝ ማለታይ እሺ ማታይ ነው። አረ ምንም የተለየ ነገር አታርጊ። እኔ እንጃ ማለት ነው። እሺ ፍቅረኛህን ማለት ነው በ1 ሚሊዮን ብር በ1 ሚሊዮን ዶላር ሌላ ሰው ተሰጥ ብትባል ትሰጣለህ? አንድ እሺ ፍቅረኛሽን በ1 ሚሊዮን ዶላር ቀይር ብትባይ ትቀይረዋለሽ? አልቀይረው። እሺ ባለትዳር ነህ? አይ በቃ ይሄ ጥያቄ ላንተ ይቀር። እሺ 1 ሚሊዮን ዶላር ቀይራት ብትባል ትቀይራት ነበር? አትቀይራት? አይደረግም። እሺ ለምናገር አልሰጣትም። በማጣት ውስጥ ስለሆነ ያገኘዋት ማግኘት ለኔ ምንም ነው የሚሆነው። ፍቅረኛ ቢኖርሽ ማለት ነው ውበቱን ነው ጸባዩን ታስበልጫለሽ? ፋን ነው የምትወድላት ወይስ ጸባዩን? ጸባዩን ነው የምትወድላት? እሺ ይታወቃል። ጸባይ ነው የሰው ልጅ አብሮ ሊያቆይ የሚችለው አብሮ ሊያኖር የሚችለው ጸባይ ነው። ጸባዩ ይበልጣል። እሺ እና ደግሞ ቀን ልብሳት ለብሺ ብትሄጂ ይሻልሻል ወይስ ደግሞ ቤተሰቦችሽ የማያውቁትን ነገር ቲቪ ላይ ወጥተሽ ብትናገሪ? አረ ቤተሰቦች የማያውቁትን ነገር ብናገር ቲቪ ብትናገሪ ይሻላል። አዎ ያጠፋውን ቲቪ ላይ ብትናገር። እሺ ስለወጥቼ ብናገር ይሻለኛል። ኃጢአትንም ቢሆን ምንም ቢሆን ማለት አዎ። እሺ ስለሰጠሽኝ ጊዜ አመሰግናለሁ። እሺ አመሰግናለሁ። መልካም